ባይዘ መጀመሪያ ይሄን ሙቭመንት ስንጀምር ጥቅማ አይደለም መሰረታችን የህዝብን ጥያቄ ነው። ህዝብ ጥራት ያለው ህክምና ይላል። ከየት ይመጣል ጥራት ያለው? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለ ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን? ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደርግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሳሳል ፕሮፌሰር 13,400 ሲቆራረጥ ባይችል በምንሰራው ልክ አይከፈልም። ባይዞ ኢትዮጵያ ማችለውን እየጠየቀ አይደለም። ኢትዮጵያ ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከ40% እና 100% በላይ ነው እየከፈሉ። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰ።